ማንም የማይገባበት ታላቁ የሰሜን ኮሪያ ህንፃ 330 ሜትርን የሚረዝም ሚስጥራዊ ውስብስብ የሆነ የአሰራር ስነ ስርዓት። እውነታው ለሁሉም የተዳፈነ ከደቡብ ኮሪያ ጋር ላላት ጸብ የተጠቀመችው አንድ ፕሮፓጋንዳ ለምንስ ሊዘጋ ቻለ? ሚስጥሩን አሁን እንመለከተዋለን። ሆቴል ኦፍ ዱም። ሰላም ውድ የጉዞያ ዩቲዩብ ቻናል ቤተሰቦች እንዴት ቆያችሁልኝ? አለሁላችሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ደግሞ ወደ ሰሜን ኮሪያ ወይንም ደግሞ የዓለማችን በጥባጩ ሀገር ወደ እሷ እናመራለን ማለት ነው። ዛሬ ሪዮንግዮንግ ሆቴል ወደሚባለው ታላቅ ታሪክና ታላቅ ስም ወዳለው ሆቴል ወስዳቸዋለሁ። ይህ ሆቴል ከሌሎች ሆቴሎች ለየት የሚያደርገው ደግሞ ባዶነቱ ነው። ለምን እንዲሆነ ለምን ተከሰተ? ምንስ ነገሮች ይህ ሆቴል እንዲሰራ አረጉ? ለምንስ ደግሞ ተዘግቶ ቀረ የሚለውን ነገር እንመለከታለን ማለት ነው። ይህንን ዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንዲሁም ደግሞ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ብትጽፉልኝ ደስ ይለኛል። አነባቸዋለሁ፣ እመለከታቸዋለሁ ማለት ነው። በቀጥታ ወደ ቪዲዮ። ሪዮንግዮንግ ሆቴል ወይንም ደግሞ ሆቴል ኦፍ ዱም 330 ሜትርን የሚረዝም ታላቁ የሰሜን ኮሪያ ረጅሙ ሆቴል ነው። ፒዮንግዮንግ ላይ የተሰራ ታላቅ ሆቴል ሲሆን ይህም ሆቴል እንግዲህ እንደ ሀገሪቷ በብዙ ሀውልቶች እንዳሏት እንግዲህ እንደዚህ የሶሻሊዝም ሀገሮች ላይ በሀውልቶች በጣም ይታወቃሉና ኢትዮጵያ በሶሻሊዝም ወቅት ላይ የድል ሀውልት ወይንም ደግሞ ጥቁር አንበሳ ጋር ያለውን ሀውልት የምታውቁት ከሆነ እሱን ጨምሮ ማርክስ፣ ኤንግልስ፣ ሌኒን እና የተለያዩ ሀውልቶች ይሰሩ ነበር። ሶሻሊዝም እንግዲህ በሀውልት ይታወቃል። እናም ደግሞ የሀውልት የተሞላች ከተማ እንደመሆኗ ይህ ህንፃም ደግሞ እጅግ በጣም ትልቅ እንደመሆኑ በጣም ግዙፍ ነበረ። ይህ ግዙፍ ህንፃ እንግዲህ ከብዙ ኪሎ ሜትሮች ይታይ ነበረ። ጥላውም እንግዲህ በሀገሪቱ ከተማዋ ላይ በጣም የተንሰራፋ ነበረ ማለት ነው። የተጀመረው ከ30 ዓመታት በፊት ነው የሚባል ዜናዎች አሉ። በቅርብ ዓመታት ውስጥም እንደተጠናቀቀ ይነገርለታል። ነገር ግን ሰዎች እስካሁንም ድረስ አያስተናግድም። ለምን ይሄ ሆነ ብለን ስንመለከት ዘ ሆቴል ኦፍ ዱም ብለው ሰይመውታል የሀገሪቱ ሰዎች። ለምን እንደዚህ ያሉት? ኖርዝ ኮሪያ እንግዲህ ሚዲያ ላይ ያላትን ነገር እናውቃለን። ሚዲያን እጅግ በጣም ነው የምትቆጣጠረው። ዜናዎቿም ሆነ ስለ ሀገሪቷ ያሉ መረጃዎች እንዲወጡ አትፈቅድም። ሰዎችም ካወጡ ሰዎችን በማጥፋት ዳናቸውን ተከታትላ ዜናዎቹንም ታጠፋለች ማለት ነው። ድብቅ ሀገር እንደመሆኗ ሀያልም ሀገር እንደመሆኗ ማለት ነው። ስለ ሆቴሉ ለማወቅ እስኪ ትንሽ ወደኋላ እንመለስ። ኮሪያ እንግዲህ በጃፓን አገዛዝ ስር ነበረች። ኮሪያ ስላችሁ ሙሉ ደቡቡን ሰሜን ኮሪያ እያለች በጃፓን ቀኝ አገዛዝ ውስጥ ነበረች። በ1945 ሁለተኛው ወርልድ ዋር ካለቀ በኋላ እንግዲህ ለሁለት መከፈል ችላለች። እንግዲህ ደቡቡን አሜሪካ እንዲሁም ደግሞ ሰሜን ኮሪያን ደግሞ ሶቪየት ህብረት ትገዛቸው ነበረ። በዚህም የተነሳ ደቡብ ኮሪያን አሜሪካን ትገዛት ስለነበረ የዴሞክራሲ ስነስርዓትን ስትከተል፣ ሰሜንን ደግሞ ሶቪየት ህብረት ትገዛት ስለነበረ ኮሚኒዝምን እና ሶሻሊዝምን ተከትላለች ማለት ነው። በዚህም እንግዲህ ሁለቱ የኮሪያን ሀገራት ደቡብና ሰሜን ተብለው ተከፍለው ለሁለት እንግዲህ ባለፈው ቪዲዮ እንደሰራውላችሁ ታላቅ ጸብን ታላቅ ብጥብጥን ሊያነሱ ችለዋል። በ1950 እንግዲህ ሁለቱም ሀገራት ታላቅ ብጥብጥን በማድረጋቸው ከ4 ሚሊዮን ሰዎች በላይ በዚህ ጦርነት ተሰውተው ለሁለት ሊከፈሉ ችለዋል። በ1985 ዓ.ም እንግዲህ የኮሪያን ወይንም ደግሞ የሳውስ ኮሪያ ካምፓኒ ሲንጋፖር ላይ በጣም ትልቅ የሆነ ሆቴልን ሰራ። ይህም ሆቴል እንግዲህ 226 ሜትርን ይረዝም ነበረ ወይንም ደግሞ 226 ሜትር ከፍታ ነበር ማለት ነው። ከሁለት ዓመታት በኋላ እንግዲህ ይህችው ሀገር ዴሞክራሲ ወደት ሳውስ ኮሪያ ኦሎምፒክን ልታዘጋጅ ቻለች ማለት ነው። ነገር ግን ይህ ኪም ኤል ሱንግን ወይንም ደግሞ የኖርዝ ኮሪያውን መሪ ወይንም ደግሞ የሰሜን ኮሪያውን መሪ ደስታ አልሰጠውም ነበር። ለምን ደስታ አልሰጠውም ብለን ስንመለከት እንግዲህ ይህ እንግዲህ ለሷ ወይንም ደግሞ ለሳውስ ኮሪያ እድገት ስለነበረ ለሱ ሀገር መቀዛቀዝና ማውረድ ምልክት ሆኖ ይታይ ነበር። በ1985 ኖርዝ ኮሪያ የዓለም ወጣቶችን ፌስቲቫል አዘጋጀች። እንግዲህ ከሳውስ ኮሪያ ጋር ለመነጻጸር ወይም ደግሞ ብልልጦች ለማሳየት ነበር። ከ10,000 በላይ ሰው እንግዲህ በ177 ሀገራት ሊሳተፉ ችለዋል። 4 ቢሊዮን በከተማዋ ያንግ ላይ ለማሳደግ ወይም ደግሞ ይቺ ከተማ ለማሳደግ ለማበልጸግ ተጠቅሞ ነበረ። እንግዲህ ይህንንም ስቴዲየም ለመገንባት መንገዶችን ለመገንባት እንዲሁም ደግሞ ሆቴል ኦፍ ዱም ተብሎ የተሰየመውን የሆቴል ፎቅ ፕላን እና መሰረት ለማውጣት ተጠቅሞታል ማለት ነው። ከሳውስ ኮሪያ እንግዲህ 4 ሜትር የሚረዝም ህንፃን ወይም ደግሞ ኤፍል ታወር በላይ ቁመት ያለውን በ30 ሜትር የሚበል ለንጽጽር ያህል ነው ከኤፍል ታወር ጋር የገለጽኩላችሁ
እንግዲህ በ4 ሜትር ከሳውዝ ኮሪያው የሚበልጥ ህንፃን ፕላን አወጣች። ይህም ህንፃ እንግዲህ 3 አንግሎች ያሉት ህንፃ ሲሆን 75 ዲግሪ ርቀት ያላቸው 3 ምሰሶዎች ወይንም ደግሞ 3 ወራጅ የአሳ ክንፍ መሳይ ነገሮችን በመጠቀም ነው የሰሩት። ከላይ እንግዲህ ኮን ቅርጽ ያለው ወይንም ደግሞ የሮኬት ሳይን ያለው ህንፃ ነው የገነቡት ማለት ነው። 105 ወለል ሲኖረው 3000 ክፍሉን በውስጡ ይዟል። 360,000 ሜትር ስኩዌርን ይዟል። ሜትር ስኩዌር ስላችሁ ግን የእያንዳንዱ ፍሎሮች ሲደመሩ ነው። እንግዲህ ሮኬት መሳይ ቅርጽን በላይኛው ወይም ደግሞ በላይኛው የፎቅ አካል በመጠቀሙ ይህ የሮኬት መሳይ ቅርጽ 360 ዲግሪ የሆነ ሆቴሎችን ለ5 ሬስቶራንቶች መያዝ የሚያስችል ህንፃ ነበር የገነባቸው ማለት ነው። በ1987 እንግዲህ መገንባት ጀምራለች። ከ2 ዓመት ወዲህ እንግዲህ ፌስቲቫሉ ሊመረቅ ወይም ደግሞ ሊጀመር ችሏል። ከዛም በመቀጠል እንግዲህ በ1991 ዓመተ ምህረት ቀዝቃዛው ጦርነት ወይንም ደግሞ ይሄ ኮልድ ዋር የሚባለው ጦርነት ሲያልቅ አጋዥ ሀገራትን ልታገኝ እንችላለች ወይንም ደግሞ ዲፕሎማቲክ ሪሌሽኗ ትንሽ ከሶሻሊዝም ከኮሚኒስት ሀገሮች ጋር ከፍ እያለ በመምጣቱ እገዛ ልታገኝ እንችላለች። እናም $750 ሚሊዮን የፈጀ 330 ሜትር ቁመት ያለውን ህንፃ እንግዲህ በመስራት ላይ ነበረች ማለት ነው። በነገሮች መራዘም እንግዲህ በ1992 ዓመተ ምህረት እንደተጠናቀቀ የፎቅ ስኬለተን ይናገራሉ። ስኬለተን ማለት አጽሙ ወይም ደግሞ ፓርቲሽኖቹ ሳይሰሩ ህንፃው እንዳለቀ ይናገራሉ ማለት ነው። ነገር ግን በ1993 እንግዲህ ስራው ቆመ ወይም ደግሞ ግንባታው ቆመ። ለምንድን ነው ተብሎ ሲታይ ሀገሪቱ ችግር ላይ ወደቀችም። ነገር ግን ይህቺ ሀገር ወይም ደግሞ ኖርዝ ኮሪያ ታውቃላችሁ ችግሯን ለውጭ ማውጣታችሁ እንዲሆን ሚዲያዎችን ያዘች። እንዲሁም ደግሞ ያ ህንፃ እንዳልተሰራ ጭራሽ ኤዲት ላይ እያጠፉት የሀገር ህንፃውን መልክዓ ምድር ብቻ ይለቁ ነበረ ማለት ነው። በ2008 ዓመተ ምህረት እንግዲህ ኦራዞም ወይም ደግሞ ኢጂፕሽያኖች ቴሌኮሙኒኬሽን ድርጅት ፊኒሺንጉን ሊሰራው ችሏል ወይም ደግሞ ህንፃውን ለማስተካከል ሄዷል ማለት ነው። ይህም እንግዲህ ኮንትራቱን በመውሰድ ነበር። በ2011 ዓመተ ምህረት ኪም ጆንግ ኡን ጊዜ ተጠናቀቀ። ኪም ጆንግ ኡን በመጣ ጊዜ እንግዲህ ይህ ህንፃ ሙሉ በሙሉ ተጠናቋል። አሁንም ድረስ ብትሄዱ ይህንን ህንፃ ወይም ደግሞ ይህንን ሆቴል ታዩታላችሁ ማለት ነው። ኬምፒንስኪ የሚባል የጀርመን ቡድን ወይም ደግሞ የጀርመን አንድ ትልቅ ተቋም ወደዚህ ሆቴል በመሄድ እንግዲህ 150 የሆቴል ክፍሎችን ይዞ ነበር ወይም ደግሞ ተከራይቶ ነበር። ነገር ግን በ2013 ዓ.ም ትቶታል። ለምን ተወው ብለን ስናይ የጀርመን እና የዚች የኖርዝ ኮሪያ የፖለቲካ ሪሌሽን አሪፍ ስላልነበረ በዚህ የተነሳ ሊተወው ቻለ። ነገር ግን እስካሁንም ድረስ ሰዎች ከዛ በኋላ ሊከራዩት አልቻሉም። የሆቴልም ዝግ ሆኗል። ለምን ዝግ ሆነ ተብሎ ሲታሰብ እንግዲህ አብዛኛውን ጊዜ ለፕሮፓጋንዳ እንደምትጠቀምበት ኖርዝ ኮሪያ ይህችን ቦታ እንግዲህ ይናገራሉ። ሆቴል ኦፍ ዶር የተባለበትም ወይም ደግሞ የባዶ ሆቴል ማንም የማይገባበት ሆቴል የተባለበት ምክንያት አንድ ይሄ ነበር። 2014 ላይ እንግዲህ መፈራረስ ጀምሮ ነበር። መናድ ውስጠኛው ስኬለተን መናድ ጀምሮ ነበር። ነገር ግን እንደ አዲስ እነሱን በድንገተኛ አደጋ ነው በማለት ቢልድ ያደረጉትና ውስጡ ማንም አይገባም። ነገር ግን ከውጭው ስክሪን ሆኖ ስለ ኖርዝ ኮሪያ ታላላቅ ነገሮች ስክሪን ላይ ይታያሉ። ለፕሮፓጋንዳነትም ታላቅ ነን ለማለትም ላለመሸነፍም እስከዛሬ አቆይተውታል ማለት ነው። ነገር ግን በዚህ ሆቴል ውስጥ ታላላቅ የኮሪያ ወይንም ደግሞ የኖርዝ ኮሪያ ነገሮች ተቀምጠውበታል የሚል እሳቤ አለ። ስለዚህም የኪም ጆንግ ኡን መረጃዎች እስካልወጡ ድረስ በዚህ ቦታ የሚገባ ሰው ውስን እንደመሆኑ ስለዚህ ሆቴል ሊረጋገጥም ሊጣራም አልቻለም። ይህ ኃያልና ግዙፍ ህንፃ በኖርዝ ኮሪያኖች ሚስጥረኝነት ወይም ደግሞ ድብቅነት እስካሁንም ድረስ አገልግሎት ላይ ሳይውል ቀርቷል። ለዛሬ ደግሞ ያመጣሁላችሁ ቪዲዮ ይህን ይመስላል። ውድ የጉዞ ያቦ ዩቲዩብ ቻናል ቤተሰቦች ይህንን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ደግሞ አሪፍ ቪዲዮ ይዤላችሁ እመጣለሁ። ትመቹኛላችሁ። እወዳችኋለሁ።